ኢየሱስ ሕዝቡን ማስተማር ጨርሶ ነበር። ሁሉም ተርበው ነበር። ደቀ መዛሙርቱም ምግብ እንዲገዙ ላካቸው አሉት። ኢየሱስ ግን ሕዝቡ እግዚአብሔርን ማመን እንደሚችሉ ሊያሳያቸው ፈለገ። ለምን አትመግቧቸው ብሎ ጠየቃቸው። ለሁሉም የሚሆን ዳቦ ለመግዛት የ1 ዓመት ደመወዝ ይጠይቃል አሉ ደቀ መዛሙርቱ። ኢየሱስም ምን ያህል ምግብ አላችሁ ብሎ ጠየቃቸው። 5 ዳቦና 2 ትናንሽ ዓሦች ያለው አንድ ልጅ እዚህ አለ፣ እንድርያስ መለሰ። ኢየሱስም ፈገግ አለ። በጣም ጥሩ፣ ሰዎቹ በሳር ላይ እንዲቀመጡ ንገሯቸው አላቸው። ከዚያ ሕዝቡ በተራራማው ዳርቻ ሁሉ ላይ ተቀመጠ። ኢየሱስም ስለ ዳቦውና ዓሣው እግዚአብሔርን አመሰገነ። ከዚያም ደቀ መዛሙርቱ እንዳይከፋፈሉ ቆራረሰው። የኢየሱስ ደቀ መዛሙርት ለሕዝቡ ሁሉ ዳቦውንና ዓሣውን አከፋፈሉ። በዚያ 5000 ወንዶች፣ ብዙ ሴቶችና ልጆችም ነበሩ። ሁሉም ሰው የፈለገውን ያህል በላ። ከዚህ በኋላ ደቀ መዛሙርቱ የተረፈውን ሰብስበው አከማቹ። ከ5 ዳቦና ከ2 ዓሣዎች ብቻ የተረፈው 12 ቅርጫት ሙሉ ነበር። ሕዝቡም እግዚአብሔር እነርሱን እንደሚንከባከባቸው አመኑ።